አብዛኛው ወጣቶች የጀዋር ደጋፊዎች አማራን በማረድ ውስጥ በመግደል ውስጥ ዳይሬክት ተሳታፊ ዝም ብሎ አይደለም የበሩቅ ገንዘብ በመላክ ምናምን ዳይሬክት ተሳታፊዎች ናቸው። ያ ሁላ በሺዎች የሚቆጠሩ አማራ የታረደው በሺዎች የሚቆጠሩ ጀዋር ደጋፊዎች ስላረዱ ነው። አንተ በመቶ ሺህ በ200 ሺህ ደረጃ የሚቆጠር አራጅ ስላስተማራብን ነው በመቶ በ200 ሺህ ሰው ያክል የተፈናቀለብን። እቺን ዲዛይን ደግሞ የሰራት እሱ ሲበጠብጥ እና ጀዋር ከታሰረ በኋላ እኮ ነበር እንዴ የሚታረዳለን እርፍ እኮ ነው ያለው። ጀዋር ከታሰረ በኋላ ቆመ። የአብይ በጥይት ነው ከዛ በኋላ የቀጠለው በፓርቲ በድሮን ራሱ ነው የሚመታ። ይሄ ግን ወጣት ተሰብስቦ በቆንጨራ በገጀራ የሚገል ጀዋር ሲታሰር ቀጥ አለ። በቃ ሰይጣኑ ሲታሰር ጭፍራውም ታሰረ። አሁን ያንን ሰይጣን ካልፈታ ነው ኦኬ ፓወር በሰጣችሁ ቁጥር ነገ በመሳሪያ ማናስቆመው ህዝብ ለህዝብ ሁሉ እልቂት ሊያመጣ ይችላል። እና የተደረገው ትናንትና እኔ አማራ ያለው ብዬ አላሰብኩም ነበር። ከአማራ ሚጥሚጣና በርበሬ መግዛት ወንጀል ነው ሲል የነበረ አሉላ ቦታ ተሰጥቶት ፓናሊስት ነው ባይዘው የሚጠየቀው እሱ ነው። ተጠያቂዎች በጣም በሚያሳፍር ሁኔታ አንዳንድ ጥያቄዎች የተቆራረጡ ቪዲዮዎች አይቻለሁ። ጥያቄዎቹ ራሱ እንደ አንድ ኢንተሌክቹዋል ምናምን ነው የሚታየው። ዲሳር ወንጀለኛስ ለወንጀለኛ እንደዚህ ቆይተው ይሉ ወንጀለኛ መቼ ነው የምትናስርህ መቼ ነው እጅ የምትሰጠን ነው እንጂ የምትለው እንደዚህ እንዴት ነው የምታደርገው እንደዚህ አድርገን ይሄ ትግል ውስጥ እንዴት ነው የምታስቡት አናሊሲስ ይሰጣል። እንትና ሳይቀር ማንም ስሙ ያኛው የበርበሬ እንዳትገዙ ያለው ልጅ ማለት ነውና በጣም ያሳፍር ነው። አንዳንዴ ለሁሉ ነገር መቸኮል ለሁሉ ነገር መስገብገብ ጥሩ አይደለም። ቁጥርም በዛ ተብሎ በሁሉ ቦታ ሰፍ ብሎ መሄድ አይ ቲንክ በዋጋሽ እንደዛ ከሆነ እንደ ሐሳብ ለምን ሀቢባ ቤት አይገቡም? እንደ ሐሳብ እኔ እንደው የቢው ችግር ካለባቸው ይመስለኛል ይኸውልህ ምን ይላል የኛ ሀገር ምን ይላል የሰኔ በዋጋች ይላል። የሰኔ በዋጋች ማለት ሰኔ ወር ዝናብ በጣም አለ እና ቤት ውስጥ ቁጭ ብለህ ዝናቡ አያሰማህም እና ለማይመቶ ያለ ቢጮህም ቢለምንህም አትሰማውም። ስለዚህ ቀኑን ሙሉ ሲለምን ነው የሚውለው። ምን ይባላል? የሰኔ በዋጋች ይባላል። እና እዛ ቤት ሄዳችሁት የሰኔ በዋጋቾች ናቸው። ቅድም እንዳላችሁት ልመናችንን የኦሮሞ ህዝብ ለምነ ነው የጀዋር ገዳዮችን ለምነን ፋኖ ቅዱስ መሆኑን ፋኖ ከገነት መምጣቱን እናሳያለን ያላችሁ ሰዎች ሊሰማችሁን ፈቃደኛ አይደሉም። እንደ ሰኔ ዝናብ እነሱ ቤት ውስጥ ተኝተው እናንተ ከውጭ ነው እየዘመራችሁ የምትለምኗቸው። ኦኬ ሞመንቱ ሲመቻች ወደፊትም ያርዱናል፣ ከዛም በኋላ ያርዱናል። ይሄ አራጅ ኃይል ነው። መጀመሪያ አብይ መጥቶ ከጨዋታ አውጥቶልናል። እንደዚህ አይነት ሰው ባለበት እየቀበቀብክ ከነበረበት በደንብ ዝቅጠት ውስጥ እየከተትከው ትሄዳለህ እንጂ መልሰ ከተቀበረበት አውጥተህ መልሰ ቦታ ሰጥተህ አንግሰ ምንድነው? ቆይ አገዳደሉ ምን ናፍቋችሁ ነው? አይ ቲንክ ናፍቆት ያለ ይመስለኛል። ምንድነው? በጥይት የምንሞተው በድሮኑ ይቀየርልን በገጀራ እንታረድ ነው። አሳየን እኮ አርሲ ላይ እኮ ቤተክርስቲያን ምናምን ውስጥ ያሉ ሰዎች አሉ። እና አይ ቲንክ የናፈቃችሁ ይመስለኛል የጀዋር ደግሞ አገዳደል። this guy is a devil ይሄ ማወቅ አለባችሁና ቪው የሚፈልግ ሰው አይ ቲንክ ቅድም ያካድ ማን ነው ሀቢባ እሷ ቤት ሄዳችሁ እሷ ታመቻች እንደው ለአንድ ሰዓት በሳምንት ገንዘብ እንክፈላትና ጆሮዋን በጥጥለፍና ፖለቲካ ወርታችሁ ውጡ እንጂ ፕሊስ ገዳያቸው ማለት አለ ህዝብን ስታዋርዱ አይ ዶንት ኖ ሌቭል አለው። ግን እኔ በእንደዚህ አይነት ልክ አይቻላቅም። አለቃ ሆኖ ተኮፍሶ ጥያቄ ያለ እስቲ ስጥ ምናምን እድል ይሰጥ ምናምን ተብሎ ሱፍ ሁሉ ተለብሶ ምን ብሎ የኢትዮጵያ ተቃጠልኩ አጠይቀኝ ወይኔ በጣም ውርደት ነው። ሌላው ምንድነው ፍላየሩ የወጣው ፍላየር አይተን ፓርላሜንታሪ ነው አይደል? እንደውም እሱ ሲናገር ጀዋር መሐመድ ሲናገር ይህንን ዝግጅት ያዘጋጀንበት ምክንያቱ ትክክለኛ ምክክር ኮሚሽን ሳይሆን ትክክለኛ ምክክር በብሔር ብሔረሰቦች ዘንድ ለማሳየት ብሎ ነው መድረኩን የከፈተው። ስለዚህ አሁን ቅድም ዩሪ ያለው ምክክርና ክርክር የተለያየ ነው። ባይዘው ትናንትና ትንግርቱ የሄደው ምክክር ሊያደርግ ነው እንጂ ክርክር ሊያደርግ አይደለም። አሁን ለምሳሌ ለምሳሌ ከኦሮሞ ብሔርተኞች ጋር ከትግራይ ብሔርተኞች ጋር ሊከራከር ይችላል። ያ ክርክር ማንኛውም መድረክ ላይ ቴዲ ሃዋሳ ቤት የሆነ ማኛ ቤት እንከራከራለን፣ ሁሉም ቦታ ያ ክርክር። ለምሳሌ አሁን እንደዚህ አርጋል ያ ክርክር። ምክክር ግን የተለያየ። ትናንትና የተደረገው ክርክር ምንም ነገር የለው። አሁን ለምሳሌ በምንድነው አንድነት የመጣው ራሱ አይነግርም። ስለ ጽምዶ ነው ሲያወሩ የነበሩት፣ ስለ ኤርትራ ፖለቲካ ነው ሲያወሩ የነበሩት። አንድ ላይ ሆነ እንደውም ልክ የጋራ ነገር እንዳላቸው
ጀዋር መሐመድና የአማራ ፖለቲካ የጋራ መድረክ ባይዘው እንደ ኢቭን ከኦሮሞ ውስጥ ራሱ ከአርሲ ፖለቲካ ጋር የአማራ ፖለቲካ ብዙም ወዳጅም አይደለም። መቼም ዮኒታ ቃል ዛርሲ ላይ ብዙ የሚደረጉ ነገሮች አሉ። ገና ግልጽ ያልወጣ ኢትዮጵያዊነትን ተቀብሎ አላተቀበሉ ሌላ ነገር ነው። እስካሁን ኢትዮጵያ ተጭኖብናል ብሎ ያስባል። ይሄ እሱ ብቻ አይደለም። ጀዋር መሐመድ ራሱ የሚለው ነገር ባይዘው እሱ ብቻ የሱ ተከታይ አስሊ የሚባለው ልጅ የሚለው ነገር ኢትዮጵያ ተጭናብናለች ብለው ነው የሚያስበው። ስለዚህ የኢቨን የአርሲ ፖለቲካ ገና ምስራቅ ስፔሻሊ ምስራቅ አርሲ ላይ ያለው ያልገራ ፖለቲካ ነው። ስለዚህ ይሄንን ፖለቲካ ሳትገራ ዝም ብለህ ተነስተህ ትናንትና ከኦሮሞ ልስብ ጋር አይደለም የተነጋገርኩ ኮፒ ሊንክ ሲያደርጉ የነበሩት የና አስሊ የሚባሉት ልጆች እዚህ ያሉት ልጆች ናቸው። ሞስትሊ የአርሲ ኦሮሞዎች ናቸው እንጂ ከሌሎች ኦሮሞዎች ጋር ተነጋግረህ ገስ ከአርሲ ኦሮሞ ጋር ሄደህ ተነጋግረህ ፖለቲካ ሰርተህ ለፈጣች የሰራው ፖለቲካ ግን አነስተና አውራ ከተባለ የአማራን ህዝብ ጠቅሞታል ካልከኝ አልጠቀም ገስ እንደ ግለሰብ 65000 ኮይንስ አርጎ አግኝቶ ሊሄድ ይችላል። እንደ ግለሰብ የስ አግኝቶ ኮይን አግኝቶ ከዛ ይዘለለ ግን የአማራን ፖለቲካ ግን አዋርዶት ነው የመጣው። ጀዋር መሐመድ አሁን ለምሳሌ አሉላ ሰለሞን ሄደው የራሱን ሐሳብ ተናግሮ መናገር ያለበትን በስነ ስርዓት አስረድቶ ክርክር ገጥሞ ነው የወጣው እንጂ ምክክር አድርጎ አይደለም የወጣው። በእኛ ዘንድ ግን ስታየው ግን ትንግርቱ የፖለቲካ የበላይነት ተወስዶበት ሁላ ነው የመጣው። ባይዘ ሄዶ እንደ ጻል ልጅ ጀዋር መሐመድ አድሉን ስጠው ለሱ እያለ ጀዋር መሐመድ እየፈቀደለት እየተናገረ እንግዲህ አማራ እንግዲህ ትልቅ ህዝብ ነው እያለን ቁጥራችን ማጆሪቲ ነው እያለን ከኦሮሞ ፖለቲካ እንበልጣለን እንጂ አናንስም እያለን ትናንትና ተዋርደን የመጣ ነው። ምንድነው የምታወሩት? የምን ጥሩ ነገር እንደተደረገ አድርጋችሁ ነው ፖለቲካም አንደርስታንድ አላ ሌላው ፍትን እያወራን ከአብይ አህመድ ጋር ምክክር ኮሚሽን እንደማንቀበሉላ ጀዋር መሐመድ ጋር ምክክር ኮሚሽን ልንቀበል አንችል። አብይ አህመድ እኮ ኦልሬዲ እኮ እየገደለው ለምጃለሁ ባይዘው ግድያ ለምጃለሁ በአብይ አህመድ። ይሄ እኮ እንዴት እንደሚገልኝም አላውቅም። ይሄ በድሮም ቢደበድበኝ ይሄ እኮ ሊያርድ ነው የሚመጣው። ስልጣን ሳይዝ የአማራን ህዝብ ሙልጭ አድርጎ ያሳረደ ግለሰብ ስልጣን ቢይዝ ደግሞ የት እንደሚደርስ። ስለዚህ ትናንትና ያየሁት ኦቨርዋል ጀዋር መሐመድ የኢትዮጵያ ንጉስ ሆኖ የመጣበት ኢትዮጵያኒስት እንደውም አስመስሎ የደንበኛ የሜጫ ፖለቲካ የሚያራምድ የአርሲን ፖለቲከኛ ኢትዮጵያዊ አድርጎ ስሎት ነው ያስመጣው። መድረኩ የማን ነው ካላችሁ የአርሲ ኦሮሞች ነው። ስለዚህ ሐቁን ተነጋግረን ነው እና ፍትህም ደግሞ ከሆነ አንደኛ የወጣንበት የፍትህ ጥያቄ ነው። የፍትህ ጥያቄያችን ከማን ነው የምንጠይቀው? እኔ አብይ አህመድ ብቻ አይደለም የምጠይቀው። እዛ ውስጥ የነበሩትን ሰዎች አስል የሚባለው ልጅ ራሱ እኮ የአማራ ህዝብ ላይ እኮ ሲቀሰቅስ የነበረ ራጂን አላውቅም። ሌሎቹ ግን ኢቭን እዛ ላይ አንደኛው የመጣው ግለሰብ መሐመድ ባይዘው ይውላችሁ ትናንትና ሁለት ቦታዎች ላይ ፖለቲካ ተሰራ። አንደኛ ወሎ ላይ በጣም መልካም ልጅ ነው እውነት ለምን እሱን አላውቅም። ብዙ ጊዜ አይቼዋለሁ። ጎበዝ ልጅ ነው። ፖለቲካ ያለው ተጨፍጨፍ ያለው ብዙ ነገር ደርሶብኛል የሚል ፍትሃዊ የሆነ ልጅ ነው እውነት ለመናገር። አሁን ግን ሌሎቹን ካመጣልኝ ግን ይሄ መሐመድ የሚባል እሱን ራጂን አላውቀውም። ብዙ ፖለቲካ አውቀዋለሁ ግን አይተዋል። የአማራ ልጆች ካላችሁ ብሎ እኮ ነው የጠየቀውላ። መሐመድ አሁን ይኸውልህ ትናንትና የተሰራው ፖለቲካ ሁለት ፖለቲካ፣ አንደኛ ወሎ ላይ እና ጎንደር ላይ ነው የተሰራው። ወሎ ላይ ክርስቲያን የሆነው ልጅ ማለት ነው። መሐመድ የሚባለው አንደኛ የሃይማኖት ፖለቲከኛ ነው። ብሔርም አይደለም ኢትዮጵያዊም ብሎ አይመጣም። ሃይማኖትና ሃይማኖት ብቻ የሚያራምድ ፖለቲካ እሱን ይዞ መጥቶ ትናንትና ወሎን ሲከፋፍሉ ነበር የነበረው። ትናንትና ወሎን ከአማራ የመነጠል ስራ። ሁለተኛ ጎንደር ላይ ነው የተሰራው ሰሊጥ ፖለቲካ ብለው መጨረሻ እንደውም ምን አለው መሰለህ እዛ ንግግር ላይ ትንግርቱ ታውቃለህ አንተም ራሱ አለ which is that means ትንግርቱና እሱ እንደውም እንደሚነጋገሩ አድርጎ ነው ፖለቲካሊ ሰርቶት የመጣው። yes ይሄንን ንግግር ኤቢሲ ቲቪ ላይ በስነ ስርዓት የሚሰማ ንግግር ነው። ባይዘው ይሄ ሰሊጥ ነጋዴ ስኳድ ምናምን የሚል ፖለቲካ እዛ እነ ትንግርቱ ይሰሩታል። ይሄን ፖለቲካ በስልክ ሰኔውን ምንድነው እያወሩ ያሉት የሚለው ራሱን ይችላል። ስለዚህ እውነቱን እናውራ ከተባለ እኔ አብይ አህመድ አራጅ ነው ገዳይ ነው። ሌላ ሁለተኛ ገዳይ ግን አናማረጥ። እኔ እንደውም ገዳይ ከሆንክማ ይሄኛው እየገደለ አትሊስት የበድሮን እኮ ይሄ እኮ ሲገል እኮ ቢላ ይዞ ነው የሚመጣው። አራጅ ቡድን ነው ይሄ። ኢትዮጵያዊነትንም የማይፈልግ ሊበትን ከአብይ አህመድ በለጠ እኮ ይበትናል። አብይ አህመድ ማራጅ ይሄ አራጅ ግን በአራጅ እናወዳደር ከተባለ ሌሎቹ የገቡት ምክክር ኮሚሽን ላይ እንደምንነቅፋቸው ምክክር ኮሚሽን አማራን ተወክሎ አይደለም አሁን የመጣው። እዛ እንደምንሞግታቸው ሁላ እዚህ ላይም ቲክታክ ላይ መጥቶ የምክክር ኮሚሽን አይነት ነገር አድርጎ ምክክር ብለው መጥተው እሱንም በስነ ስርዓት ማውገዘ ካለበለዛማ ደብል ስታንዳርድ እያደረገ አንደኛውን ጥሩ አንደኛው መጥፎ እያደረገና በዛ ልክ መኬድ የለበትም ብዬ አስባለሁ። ሲስን ቀድማቸው እንድታዩት ነው። አንደኛው የገባው ልጅ ማን ነው የሚለውን እንድታዩት ነው ምን አይነት ልጅ እንደሆነ ሰው አንደርስታንድ ማድረግ ስላለ። ባይ ዘ ወይ ይሄን ቪዲዮዎች ብዙ ሰው አላየውም። ይሄ ቪዲዮ በስነ ስርዓት ኢትዮጵያ ማለት ቤተክርስቲያን ነው። ወረ ኢየሩሳሌም ኢትዮጵያ ማለት ቤተክርስቲያን ነው። ወረ ኢየሩሳሌም አካቲ ሁዱ ተሰንሰላ
ኢትዮጵያ ማለት ቤተክርስቲያን ነው። ቤተክርስቲያን ማለት ኢትዮጵያ ነው። ወደ ኢየሩሳሌም እምዬ ምልልክ እናትሽን ልብዳሽ ይነን እምዬ ምልልክ ወይም ደግሞ እናትሽን ነው የሚበዳልሽ ጀናኑት እምዬ ምልልክ አየሽ ኢትዮጵያ የኛንን የበዳነው እንላለን። እንደዚህ ነው ኢትዮጵያ የምትሉት እንደዚህ ነው እኛ ምንበዳ እንደዚህ አየሽ